ወደ ፌስቡክ ትንሽ ገባ እንዳልኩኝ አንድ ታሪክ ቀልቤን ሳበው። ታሪኩ እንደዚህ ሲል ይጀምራል። ለራሴ ስነግረው ጊዜ ያለኝ ይመስለኝ ነበር። ስሜ ኤሚል ይባላል። ከመሞቴ በፊት የሕይወቴን ታሪክ ልነግራችሁ ወደድኩ። የሆነ ጊዜ አፍላ ዕድሜ ላይ ነበርኩ። ሕይወቴ ለእኔ ሙሉ ነበረች። የወጣትነት ጉልበትና ኃይል ጭምር ተደምሮበት ብዙ ሰዎች ሁሌ እንደሚነግሩኝ በጣም የማምር ውብ ሴት ነበርኩ። ሁል ጊዜ ቅዳሜና እሁድ በመጣ ቁጥር ከጓደኞቼ ጋር ለመዝናናት እወጣ ነበር። ታዲያ ስወጣ እይታ የሚስቡ አይነት አለባበስ በመልበስ ወደ መሽታ ቤት መሄድ፣ ሌሊቱን ሙሉ ሲጨፍር ማደር፣ በቃ አብሮኝ የማይተኛ ወንድ የለም። መሳቅ፣ መጠጣት፣ መጫወት የዘወትር ሥራዬ ነበር። ያ ሕይወቴም ፍጹም በሆነ የነጻነት ዓለም ሕይወት ውስጥ የኖርኩ ይመስለኝ ነበር። ሕይወቴ በጣም እወደው ነበር። ልክ በ19 ዓመት ዕድሜ ሲጋራ ማጨስ ጀመርኩኝ። ስጀምሮ ሳይገባኝና ስሜቱን ሳላውቀው ለደስታ ብዬ አንድ ጊዜ እዚህ አንድ ጊዜ ደግሞ እዛ እያልኩ ማጨስ ጀመርኩ። በኋላም የዘወትር ልማዴ ሆነብኝ። ሁሌም ሳዝንና ስጨነቅ ሲከፋኝም ሲጋራ እለኩሳለሁ። የትም ናይት ክለብ ስገባ ምንም አይነት መጠጥ ስጠጣ ባዶ እጄን ሳይሆን ከሲጋራ ጋር አለውኝ። የሚገርማችሁ ጊዜው እንኳን የሚሄድ አይመስለኝም ነበር። እስካሁን ድረስ ገና ወጣት የሆንኩ ያህል ይሰማኝ ነበር። ገና ደግሞ በጣም ጊዜ ያለኝ ሁላ አይነት ስሜት ነበር የሚሰማኝ። ነገር ግን ትልቅ ስህተት ነበር። ዕድሜ ልክ 28 ዓመት ላይ ሲደርስ የሆነ ህመም ይሰማኝ ጀመር። ከእምብርቴ በታች የሆነ ስሜት በማለት እንደ ኖርማል ነገር አድርጌ ችላ ብዬ ተውኩት። የሆነ ሰዓት ላይ በወር አበባዬ ቀናት ላይ ከባድ የሆነ ደም ይፈስን ጀመር። የሰውነቴ ክብደትን በጣም ይቀንስ ጀመር። እኔ ምናልባት ጭንቀት ሊሆን ይችላል የፈጠረው ብዬ ተውኩት። የሆነ ጊዜ የሕክምና ባለሙያ ዶክተር ጋር መሄድ ባለብኝ ሰዓት ሲሄድ ወይ በጣም አርፍደሻል እኮ አለኝ። ዶክተሩም ኤሚል የማህፀን ካንሰር አለብሽ አለኝ። የሁሉ ነግሮኝ መጀመሪያ ላይ ብዙ ልረዳ አልቻልኩኝም። በኋላ ለቀናት ያህል ፊቴን በእንባ እስኪታጠብ ድረስ ማልቀስ ጀመርኩ። እግዚአብሔርንም ሌላ ዕድል እንዲሰጠኝ ለመንኩት። በጣምም ተማጸንኩ። ነገር ግን ካንሰሩ በመላ ሰውነቴ ተሰራጭቷል። ዶክተሩም ስለ ካንሰሩ አመጣጥ መንስኤ በዝርዝር ሲያስረዳኝ ይህ ሁሉ የማጨስሽ ውጤት ነው አለኝ። ሲጋራ ውስጥ ያሉ ኬሚካሎች ማህፀንሽን ቀስ በቀስ በጊዜ ሂደት ጎድቶት ጨርሶታል ብሎ ነገረኝ። የሚገርመው ሲጋራ ይህን ሁሉ መዘዝ እንዳለው ሁሉ አላውቅም ነበር። የነገረኝም አንድም ሰው እንኳን አልነበረም። ዛሬ ላይ በትክክል መራመድ እንኳን አቅቶኛል። እንደምታዩኝ በጣም ከመክሳት የተነሳ ቀጭን ሆኛለሁ። አጥንቶቼም ወጥተው ይታያሉ። ከዚህ በኋላ የድሮ እኔ መቼም አልሆንም። ሁሉም ትቶኝ ሄዷል። እነኛ የምሽት ቤቶች፣ እነኛ መጠጦች፣ እነኛ ሲጋራዎች ጉዳያቸው አይደሉም። የኔ እንደዚህ መሆን አላስጨንቃቸውም። ጓደኞቼ፣ አብረውኝ የተኙ ወንዶች ሁሉ ትተውኝ ሄደዋል። እናቴ ብቻ ካጠገቤ ሆና አይኖቼ ላይ ሞትን የሚጠባበቁ እንባዎችን እየጠረገች አብራኛለች። በስተመጨረሻም ይህን ጽሑፍ ለምታነቡ ወጣት ሴቶች ላስተላለፍ የፈለግኩት መልእክት ገና ወጣት ነኝ፣ ምንም አልሆንም በማለት አትዘናጉ፣ ከኔ ተማሩ ስትል ኤሚል በጽሑፏ እንዲህ ታሪኳን ገልጻልናለች። ይህንን መንፈሳዊ ቻናል የምትከታተሉ በሙሉ ከዚህ ታሪክ ብዙ እንደተማራችሁ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ እያደረጋችሁ እንደዚሁ ቪዲዮውን ላይክ፣ የተሰማችሁን ሐሳብ አስተያየት በኮሜንት አኑሩልን። ጌታ ይባርካችሁ። በሌላ ቪዲዮ እስከምንገናኝ ባይ